ቀናተኛው ባልሽ ነው። እስቲ ወደ ውስጥ ወንድሜ፣ ወዴት ነው የምትሄደው? ላዳምጣት ነዋ። ታዲያ እንዴ በላይ እንደ ሽንኩርት ልጣ ነው እንደምታዳምጣት? እዛ ጋር ሆነ እንትን ግድ ነዋ ወንድሜ። እሺ አምጣው በቃ። አይሆንም፣ አንተ የሚቀመጥበትን አታውቀውም። ችግር የለም። ሽንካ በላ አድርገው። አይ ሚስቴር እንዳታስነካ። ይኸው ቁጭ ብሏል። በቃ አንተ ደምጥ በቃ። እሱ አይሰማም። በቃ ወደ ውስጥ ላከውና እስቲ ጂን ወደዛ። ብራዘር ችግር አለ እንዴ? እቃርገዋ። እንደዛ ካልሆነ አይሰማም። አላወክበትም። ቶቶ መንገዱ ለኛ አልነግረኝም። መንገዱ ለዛ አልነግረው። ዘይንበት ነው ማለት ነው። ምን ጣጣ። አረ ወይ እሱ ምንድን ነው ደግሞ? ይሄ ሙቀት መለኪያ ነው። አንዴ እጅሽን ወደ ላይ። እጅሽን ወደ ላይ። የኛ ሮፍናን አምጣ። ሰብሰብ ደረሰ። የኛ ሮፍናን ዝም ብሎ እንዲሰጣል እንዴ? ኧረ አንተ ሰውዬ ተው። ዶክተር አንተ ነገርኩህ፣ ተስፋ ቁረጥ። በዚህም በዛም አትገባም ዛሬ። እሺ ለኔ ችግር የለም፣ ቀጥል። አሁን ምን አለ በማታውቀው ነገር ባትገባ እና እሱ ይግባ። አላስነካም። እስቲ ዝም በይ አንቺ። ይኸው ነበር አስመለጥሽ። ሌላ ነገር እኮ ነው ያዝከው። ለምን አትወኘው ጋር አንተ ሰውዬ? እኔ በላይ እሷ በብቷን ታውቃለህ? አንቺ ምን አለ ትዕግስት ቢኖርሽ። ሺህ ዓመት አልፈልግም አይደል እንዴ? እንብዬ በቃ አልፈልግም። የተማረ ነኝ ና ዶክተር፣ የተማረ ምን ለማለት አንቺ ከዚህ ሰውዬ ጋር ነገር አለሽ እንዴ? ችግር አለሽ እንዴ? እሺ ሰርጤት አየሽ እንዴ? በቀላሉ መገላገል እየቻልን አስረዘምከው። አንድ ሰዓት ሙሉ እያወቅሽ